ድሮ ነው አንድ ሰው ነበር አሉ አሁን የሰውየው ታመመ አሁን እድሜውን በሙሉ እድሜው 72 አመት ነበር ይህ 72 አመት የነበረው ጊዜ ኖርማል እንደ ተራ ሰው ይበላል ይጠጣል ምንም ነገር ከሰው በላይ አይበላም ከሰው በታች አይጠጣም ለመሞቱ አንድ ሳምንት ብቻ ሲቀረው አሉ በየቀኑ የ5-6 ሰዎች ይበላል የ5-6 ሰዎች ይበላል ምን ነካው ሰው ታሟል ለመሞት ተቀራርበዋል አምጡ ብቻ ይበላል በሳምንት በቃ አንድ ወር ምግብ ነው ይበላሉ ከዛ በኋላ ሞተ ከሞተ በኋላ ወደ አንድ ሼክ ዓለም ነው ሄደው ሲጠይቁ ለምንድነው በአንድ ሳምንት በጣም አድርጎ የማያቀትን ይበላ ነበር ብዙ አሉት ታቃላችሁ ለምንድነው አለ እድሜው አንድ ሳምንት ቀረ ያሉ የተወሰነለት ምግብ ግን የአንድ ወር ምግብ ነበር ስለዚህ እድሜው ከምግቡ ላይ እኩል ለእኩል መሆን አለበትና አላህ ሆዱን ከፈተለት በላ እድሜ ሲጨርስ ርዝቁ ደግሞ ተጨረሰ አብረው አለቁ ሁለቱም አላሁ አክበር ኢዘን روح እስከምትወጣ ድረስ ርዝቅህ ካንተ ነው ይሄን ነገር አትፍራ طيب عن ابي الدرداء قال النبي صلى الله عليه وسلم ان الرزق لا يطلب العبد كما يطلبه اجله ያንተን እድሜ ያንተን አጀል ያንተን የሞት ቀን ወደ አንተን የተከተለ እስከሚሮጥ ርዝቅ ደግሞ ልክ እንደዚህ አንተን የተከተለ ነው የሚሮጠው አጀልህ ወይም እድሜ ሲቆረጥ ርዝቁ ይቆረጣል እዚህ